የሐዘን መግለጫ የኢትዮጵያ የታሪክ አባት በመባል የሚታወቁት አንጋፋው ጉምቱ ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም ድካም ማረፋቸው ተሰማ። የታሪክ ተመራማሪው የኢትዮጵያ የታሪክ አባት በመባል የሚታወቁት አንጋፋው ጉምቱ የኢትዮጵያ የሀዲያ አብራክ የሆኑት ፕሮፌሰር ላጲሶ ጌዴሌቦ በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ላጲሶ ጌዴሌቦ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው በተወለዱ 87 ዓመታቸው ከዚህ ዓለም በሞት መለየታቸውን አዲስ ኃይል ከቤተሰቦቻቸው ያገኘው መረጃ ያመለክታል። አንጋፋው ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን ያበረከቱ ሲሆን በሚዛናዊ አስተሳሰባቸው የሚታወቁ ምሁር የኢትዮጵያ የሀዲያ አብራክ ነበሩ። አንጋፋው ፕሮፌሰር ላጲሶ ጌዴሌቦ ኢትዮጵያን የሚወዷት እና ከማንም በላይ የሚያውቋት የታሪክ ምሁር በመሆናቸው የኢትዮጵያውያንን የጋራ እሴት፣ ሕልውና፣ ባህልና ቋንቋ ተከባብሮና ተባብሮ የማደግንና ታላቋን ታሪካዊቷን ሀገር በጋራ የማሳደግን ጉልህ ጠቀሜታ በማውሳት የሕዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ በማበርከት የሚታወቁ ጉምቱ ፕሮፌሰር ነበሩ። እኚህ አንጋፋ ጉምቱ የታሪክ ፕሮፌሰር ላጲሶ ጌዴሌቦ የአስክሬን ሽኝት እና የቀብር ሥነ ሥርዓት በነገው ዕለት ማክሰኞ ህዳር 2 ቀን 2018 ዓ.ም እንደሚከናወንም ታውቋል። አንጋፋው ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ ታሪክ ምርምር ዘርፍ ላበረከቱት ጉልህ አስተዋጽኦ በሚዛናዊ አስተሳሰባቸው የሚታወቁ በሆናቸው በርካታ ሽልማቶችንና በተለይም በሕዝብ ዘንድ ተወዳጅነትን ያተረፉ ድንቅ ጉምቱ ፕሮፌሰር ነበሩ። ይቺ ሀገር የሁላችንም ካልሆነች የማንም አይደለችም በሚለው የጋራ ባለቤትነትን በሚያንጸባርቀው ንግግራቸው የፕሮፌሰሩ መለያ ከሆኑ አቋሞቻቸው አንዱ ሆኖ ከትውልድ ትውልድ ሲታወስ ሕያው ሆኖ የሚኖር ነው። አዲስ ኃይል በፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም ድካም ማረፍ የተሰማውን ጥልቅ ሐዘን ይገልጻል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለቅርብ የሙያ አጋሮቻቸው እና አድናቂዎቻቸው ፈጣሪ መጽናናትን እንዲሰጣቸው ይመኛል።